እኔጋም ያለው አሉ የትኛው ሊያወጣን እንደነበር ግጠኛው ነው ባላወራሽም አጫሉ ብዙ ጊዜ ካየሽ ባህላዊ ምናምን በሚሰራው ነበር የሚታወቀው በአሁኑ ስራዎቹ ግን ትንሽ ለየት ብሎ ነበር ለመቅረብ ያሰበው ነበር መሞቱ በፊት 15 ቀን በፊት ይመስለኛል ኤሰንጀርታ የሚል ዘፈን ነው ኤሰንጀርታ የሚል ዘፈን ሰራ ነው እዚህ ሙሉ ነው ዘፈኑ ግጥሙም ሁሉም ጨርሶ ነው የገባው እንዳጋጣሚና ሙዚቃውም አልቋል እሱን ፋይናል ያደረግን ያለነው ምክንያቱም የዛን ቀን ማታ ራሱ ነው ደውሎ ነበር ሰኞ ቀን የተገደለ ቀን ደውሎ ነበር አንድ ሰዓት አካባቢ ነው ደውሎም የተነጋገርነው በዚህ ሙዚቃ ዙሪያ ነው ለምን ላይቭ ሙዚቃዎች ይግቡ ቤዝ ጊታር ምናምን ሳክስፎን ምናምን የሚቀዱ በሚለው ጉዳይ አውራን በዛ ጉዳይ ነው ስናወራ የነበረውና እሱ ጋር በተናገርንበት መሰረት አሁን በዛ እሱ በሚፈልግበት መንገድ ነው ስለፈለግን እኛም ሐሳባችን ተመሳሳይ ነበር ስለዚህ የሙሉ ባንድ ስሜት እንዲኖረው አስበን ስለነበር እነዛ ሙዚቃዎችን የቀዳን ያለነው ሰሞኑን ቤዝ ጊታር ተቀርቷል የተለያዩ ለዚህ ጊታር ሊድ ጊታር ሳክስ ምናምን ይገባሉ እንደዛ ግን ስንጨርስ ከሚመለከተው አካል ጋር በመዋላትና ከቤተሰቦቹ ጋር አድርገን ያው ዘፈኑን እናስረክባለን ነገሮች ሰላም ሲሆኑ የጀመራቸው ስራዎች በሙሉ ይወጣሉ አለቀው Shiriyo nugamote yo aro marte male yo tikko turte male baeda galanjira nuga barbachan jora ጫሉ በጣም ጥሩ ሰው ነው በጣም ሩህሩህ ነው አዛኝ ነው ለሀገሩ ለህዝቡ የኖረ ልጅ ነው እስካሁን ለራሱ የኖረ አይመስለኝም አጫሉ አሁን ለራሱ በሚኖርበት ሰዓት ነው የተቀጨው ሰቀቀን የሚሰማኝ ማጣቴ እሱ ደግሞ ልጆቹን ሳያሳድግ ምን እንደሚሆኑ አንድ ተምሮ እንኳን አንዷ ብጨርስለት ደስ ይለኝ ነበር እግዚአብሔር አላለለት በተለይ ቺያን ታላቅ ልጁ ወቢ ኦቨር በሚባል ደረጃ ለምዷታል እሷን በጣም ለምደዋለች የወደፊት ፍራቻ ምናልባት ለሷ ከሷ በሚነሱብኝ ጥያቄዎች የምመለሰው ነገር ነው የኔ ፍራቻ መጨረሻ ናት በደንብ ይዋል Isene edakinu bane Isene anatim fakane Isene anatim fakane